እኔ ጥያቄ ያለኝ የምኖረው አረብ ሀገር ነው ንስሐ መግባት ፈልጋለሁ ግን በምኖርበት ቦታ ጭራሽ ካህንም ሆነ ቤተክርስቲያን የለም በስልክ ለመግባት ፈለኩ ግን አባቶች ሲያስተምሩ አንድ አባት በስልክ ንስሐ አይፈቀድም አሉ አንድ አባት ደግሞ ያለሽበት ቦታ ችግር ስለሆነ በስልክ ንስሐ መናዘዝ ትችያለሽ አሉኝ ምን ላድርግ አባቴ ምክርም ሆነ ትምህርት ቢሰጡኝ ለብዙ እህቶቻችን መልስ ይሆናል ብላለች ሁለቱም አባቶች ልክ ናቸው በስልክ ንስሐ አይቻልም ያሉት አባት ልክ ናቸው ሁኔታዎች ችግር ከሆኑ ደግሞ በስልክ ይቻላል ያሉት አባቶች ልክ ናቸው እንዴት ሊሆን ይችላል ለምሳሌ መደበኛ አይደለም የስልክ ንስሐ በስልክ ንስሐ አይፈቀድም መደበኛ አይደለም ማለት ነው በቃ መደበኛው ከካህኑ ጋር ፊት ለፊት ተገናኝተ ንስሐ መግባት ነው መደበኛው ግን በማይቻልበት ጊዜ ግን ሁኔታዎች ካስገለዱ ትችላለህ ስለዚህ እኛኛው ካህን በመደበኛነት በስልክ ንስሐ መግባት አይቻልም ብለዋል ትክክል ናቸው ችግር ካለ ግን ይቻላል ብለዋል እኛው ልክ ናቸው በስልክም በደብዳቤም ንስሐ መግባት ይቻላል ይሄ ማለት ግን በመደበኛነት ማለት አይደለም ቅድም እንዳልነው በችግር ጊዜ ለምሳሌ አሁን በቅዳሴ ጊዜ ልኡካኑ ቢያንስ በትንሹ 5 እንደመሆን እንዳለባቸው ሥርዓተ ቤተክርስቲያን ያዛል በትንሹ 5 ግን ባጸባ በችግር ጊዜ ግን 2 ሆነው ሊቀድሱ ይችላሉ 3 ሆነው ሊቀድሱ ይችላሉ ልክ እንደዛ ማለት ነው መታሰብ ያለባቸው 3 ነገሮች አሉ ከንስሐ ጋር በተገናኘ አንደኛው ምንም አማራጭ አለመኖሩ መታወቅ አለበት መጀመሪያ ማለት ነው ምንም ሚንስ በቃ አንደኛ ቤተክርስቲያን የለም እዛ አካባቢ ሁለተኛ ካህን የለም ካህን ወዳለበት ቤተክርስቲያን ወዳለበት መምጣት ደግሞ አልችልም ግን ንስሐ መግባት አለብኝ ካህን ወዳለበት ለመቅረብ የግድ የሚያስችለኝ ስልክ ነው ከተባለ በስልክ ንስሐ መግባት ችግር የለውም ሁለተኛው ሌላ ሶስተኛ ሰው ጣልቃ አለመግባቱን ቼክ ማድረግ ያስፈልጋል አንተ ደውልልኝ መባል የለበትም ማለት ነው ሶስተኛ ሰው ጣልቃ መግባት የለበትም ለካህኑ በቀጥታ መነገር አለበት ወይ ደግሞ አጠገባችን እኛ ስናወራ ሌላ ሰው መኖር የለበትም በስልክም ቢሆን ሪከርድ መደረግ የለበትም ይሄን ጥንቃቄ ማድረግ ያስፈልጋል ማለት ነው በካህኑ ፊትም ንስሐ ስንገባ ብቻችንን አይደለም ልክ እሱን ጠብቀህ በስልክ ከካህኑ ጋር ብቻ መገናኘት አለበት ሶስተኛው እና የመጨረሻው ካህኑ ህጋዊ መሆን አለበት እነዚህ የሶሻል ሚዲያ ካህናት አሉ የጠመጠሙ አንዳንድ ፕሮቴስታንቱ ጋር እየሄዱ የሚሰግዱ ጌታን ተቀበልኩ የሚሉ የውሸት ፌክ የሆኑ ካህናት አሉ ማለት ነው እነዚህን ካገኘን በጣም ከባድ ነው የሚሆነው አንደኛ በገንዘብ ነው የሚሸረችሩት እንትኑን ሁለተኛ ከቤተክርስቲያን ስርዓት ውጪ የሆነ ነገር ነው የሚነግሩን የጠመጠመ ሁሉ ቄስ አይደለም ለማን እንደምንደውል ማጋን እንደምንደውል በትክክል ማረጋገጥ አለብን ቢሆን በአካል የምናውቃቸው የለምበርናቸው ካህናት ግን በስልክ ኮንታክት ብናረጋቸው ችግር የለውም ካልሆነ ደግሞ እዚህ ኢትዮጵያ ያሉ ወንድሞች አባቶች ይሁንታ የሰጧቸው ትክክለኛ ይሄ ተጠያቂ መሆን የሚችሉ በተለይ አጥቢያ ያላቸው ቢሆኑ ይመረጣል የሚሰሯት እያንዳንዷ ነገር ወደ ጸጸት ልትሄድ ስለምትችል ማለት ነው ይሄ ግን አድራሻ የሌለው ሰው በጣም ከባድ ነው የሚሆነውና ትክክለኛ ካህን መሆኑን ካወቅን ከተረዳ በስልክ ንስሐ ብንገባ እግዚአብሔር ይፍታ ቢል ኃይሉ አይለወጥም ችግር የለውም እህታችን ካለችበት ሁኔታ አንፃር በጣም ጭንቀት ላይ ከሆነች እነዚህን ነገሮች አጣርታ በስልክ ንስሐን መናገር ንስሐ መግባት ትችላለች ማለት ነው አንድ ካህን ደውለው ቀጥታ ነገሩ እና እስቲ ባካችሁ እናንተም ስታስተምሩ የካህኑን ብቻ ሳይሆን የምእመናኑን ድርሻ ነገሯቸው ምእመናን አንዳንድ ምእመናኖች መተው ንስሐ ይገባሉ ንስሐ ከገቡ በኋላ ለንስሐው ቅጣት ስንሰጣቸው ከኛ ይሸሹና ሌላ ካህን ጋር ንስሐ አባት ይይዛሉ ንስሐውን የመፈጸም ተግባር ላይ ወይም ደግሞ ንስሐቸውን ለመፈጸም በሌሎች አማራጮችን ማድረግ ነው የሚፈልጉት እኛ የሰጠነውን አይቀበሉም እና ምናልባት ከእንዴት አንዳንድ ምእመናን በተለይ ምንድነው የጠቀሱት በሀብት ደረጃ ጎልበት ያሉት ሰዎች ንስሐ አባት ብለው ይይዛሉ መተው ንስሐ ይቀበላሉ ንስሐውን ፈጽሙ ስንል ግን ንስሐው ላይ ወደ ኋላ ይላሉ ከዛም ወጣው ሌላ አባት እስከ መቀየር ይደርሳሉ ይሄንን ነገር ሲለው የሚገርም ነው ይሄ በሆስፒታል አካባቢ ያለ ችግር ሆስፒታል በታካሚው በአካሚው መካከል ችግር አለ አንዳንዴ አካሚዎቹ በሽተኛውን በደም ትሪት ያደርጉትም አንዳንዴ ደግሞ አካሚዎቹ በሽተኛውን በደም ትሪት ያደርጉትና በሽተኛው ግን ለአካሚዎቹ ትኩረት አይሰጥም ክብር አይሰጥም መድኃኒት የሚያቋርጡ አሉ ሐኪሞችን ጠርተን ብናናግራው ብዙ ነገር ነው የሚያመጡት መድኃኒት ያቋርጣሉ እንደገና ይጀምራሉ ያቋርጣሉ አዳፕት ያደርጋል መድኃኒቱ ማለት ነው ልክ ንስሐንም
ሲሰጣቸው እያቋረጡ እየተዉት ሌላ ካህን ጋር እየሄዱ ከዛ ይለማመዱትና ኃጢአትን ካህናትንም ወደ መዳፈር የሚሄዱ ምዕመናን አሉ። በጭራሽ ይሄ አግባብ አይደለም። ይህንን ቁጭ አድርጎ ማስተማር ያስፈልጋል። የንስሐ አባት መቀየር፣ የንስሐ አባቱ ሳያውቅ ማለት ነው መቀየር፣ 3-4 የንስሐ አባት መያዝ፣ 5-6 ቦታ መታከም ክልክል እንደሆነ ሁሉ በሕክምናው ዓለም ማለት ነው። አንድ ሐኪም ጉዳይን ከያዘ እሱ ምን መከታተል ያለበት አይደል? የሚያውቀው እሱ ነው። የምትወስደውን መድኃኒት፣ የህመምን ሁኔታ፣ ያለህበትን ሁኔታ፣ ኑሮህን አገናዝቦ እንዲያክምህ አንድ ሐኪም መሆን አለበት የሚባለው ለዚህ ነው። ስለዚህ የንስሐ አባት ይሄ የነፍስ ጉዳይ ነው፣ በጣም ከባድ ነው። በዚህ መልኩ ንስሐ አባት ለመቀያየርና የተሰጠንን ቀኖና ዝም ብሎ አውጥቶ ለማለፍ የምንሞክር ሰዎች ካለን እዳው በጣም ከባድ ነው የሚሆነው ማለት ነው። ሁልጊዜ ማሰብ ያለብን የእግዚአብሔርን ቸርነት ነው። ሁሌ ካህኑም ምእመኑም ሊያስቡት የሚገባው ይሄንን ነው፣ የእግዚአብሔርን ቸርነት። የእግዚአብሔርን ቸርነት የሚያስቡ ምእመናን ደግሞ በቸርነቱ ማላገጥ የለባቸውም። አንዱ እኮ የንስሐ ግዴታው ማለት ነው ለንስሐ አባታችን ኃጢአታችን ስንናገር ያንን የንስሐ አባታችን የምናፍረው እፍረት ማለት የምንሳቀቀው መሳቀቅ አንዱ ቅጣት ነው። ያንን ለመሸወድ ነው ሌላ ጋር የምትሄደው ማለት ነው። ስለዚህ አልተቀጣህም ማለት ነው። በአይናውጣነት ነው የምትነግረው ለዛኛው። ለዚህኛው እያለቀስክ አፍረህ ተሸማቀ ብትናገረው ነው ስርየት የምታገኘው። ስለዚህ ትክክል ነው ያነሱት አባታችን። በዚህ ጉዳይ ላይ እንገፋበታለን። እግዚአብሔር ያክብርልን። የምዕመናንም ችግር አለ፣ እየተናገረን ነው። የምንችለውን ሁሉ እናደርጋለን። ክብር ይስጥልን። ምዕመናንም ጥንቃቄ ማድረግ ያለባቸው አሁን ተፈጻሚነት ንስሐቸውን ተፈጻሚነት ላለማድረግ የሚያስችል ነገር ውስጥ የሚገቡትም ትክክለኛ አባቶች ካለማግኘት ይመስለኛል። ቅድም ተጠያቂነት ያላቸው አባቶችን እውቅና ያላቸው አባቶችን በየአጥቢያቸው ከያዙ እነዛም አባቶች የሚያስተምሯቸው የሚቀጣቸው ቅጣቶች የሚሰጧቸው ቀኖና ቤተክርስቲያን ስርዓት ቤተክርስቲያን ሁሉንም ለመፈጸም ይችላሉ። አንዳንድ ደግሞ ድንገት ሰርጎ ገቦችን ይዘው ለማምለጥ ሲሉ የሆነ ሌላ ያልሆነ ትእዛዝ ታዘው በዛ ሙሉ አባቶችን የመሳለም ነገር እንዳይፈጠር በዚሁ አጋጣሚ እንደው ማሳየት ይገባል። በጣም ጥሩ ነው። እኔ አሁን ለዚህ እኮ ነው ህጋዊ መሆን ለነሱ ጥቅም አለው፣ ለምዕመኑም ጥቅም አለው፣ ለካህኑም ጥቅም አለው። ካህኑ ከአቅሙ በላይ ከሆነ እዛው ኃላፊነቱን ያወርዳል፣ ለጽሕፈት ቤቱ ሊያስረክብ ይችላል። ምዕመኑም በካህኑ በኩል ችግር አለብኝ ካለ ጽሕፈት ቤት መጥቶ ጉዳዩን ያቀርባል። ተጠባብቀው ነው የሚሰሩት ማለት ነው። ስለዚህ ምዕመናን በተቻለ መጠን አጥቢያችሁ ላይ ያሉ የታወቁ ህጋዊ የሆኑ አባቶችን በመያዝ ንስሐችሁን እንድትናገሩ አደራ እንላለን።